ከኢዘል ከጉዚ ኩኒ እስከ ችኩር የኛ ሰፈር ድረስ በታላላቅ የቱርክ ድራማዎች ላይ በሜካፕና በገጸ ባህሪ ለውጥ ተመልካቾቹን ያስደመመው የቱርክ የፊልም ዓለም አቀፍ ድንቅ ተዋናይ ሪዛ ኮቻግሉ በህይወቱ ድራማዊና ፈታኝ ወቅቶችን እያሳለፈ ይገኛል። ቪዲዮውን ላይክ አድርገን እንጀምራለን። ለአመታት በስክሪናችን ላይ የሌሎችን ህይወትና ህመም በብቃት ሲወክል አይተነዋል። እያንዳንዱ የተጫወተው ገጸ ባህሪ በልባችን ውስጥ የማይጠፋ አሻራ ጥሎ አልፏል። ነገር ግን ከካሜራው ብርሃን በስተጀርባ እውነተኛ ህይወት ለሪዛ ሌላ ድራማዊ ምዕራፍ አዘጋጅታለት ነበር። በቅርቡ ይህ ታላቅ ተዋናይ ከባድ የጤና ውጣ ውረዶችን አሳልፏል። የአኗኗር ዘይቤውን ሙሉ በሙሉ በመቀየር በጠንካራ የውሃ ጾም ወይንም ዋተር ፋስቲንግ ከ16 ኪሎ በላይ በመቀነስ አካሉን ሆነ አእምሮን ለማደስ ጥረት ሲያደርግ ነበር። ነገር ግን ህይወት ሁልጊዜ እኛ እንዳቀድነው አትሄድም። ባልጠበቀው ሁኔታ በቅርቡ ከባድ ቀዶ ጥገና ሰርጀሪ ለማድረግ ተገደደ። ከሆስፒታል አልጋ ላይ ሆኖ ለተከታዮቹ ምስጋና ይሁን፣ ቀዶ ጥገናዬ በጥሩ ሁኔታ ተጠናቋል ሲል ያቀረበው መልእክት የብዙዎችን ልብ በሐዘንና በስጋት የሞላ ነበር። ጉዳዩ በጤናው ብቻ አላበቃም። የሪዛ ህይወት የበለጠ የተወሳሰበ ከፍርድ ቤት አዳራሾች ጋር በተያያዘ ታሪክ ነው። ከቀድሞ የስራ ባልደረባው ማኔጀር አይሼ ባሪም ክስ ጋራ በተያያዘ በሰጠው ቃል ምክንያት ሐሰተኛ ምስክርነት ሰጥተሃል በሚል ክስ ተመስርቶበት እስከ ፍርድ ቤት ደርሷል። በፍርድ ቤት ችሎት ላይ በራሱ ምክንያት ለመከላከል ሲቆም እኔ የተጠየቅኩትንና የማስታውሰውን እውነት ብቻ ነው የተናገርኩት በማለት በቁጭት በእውነት ስሜት ተከራክሯል። የፍርድ ቤት ውሳኔው ግን 1 ዓመት ከ6 ወር የእስራት ቅጣት በመወሰን ውሳኔው ለጊዜው እንዲታገድ ቢደረግም በተዋናዩ ህይወትና ስም ታላቅ የስነ ልቦና ጫና አሳድሯል። ዛሬ ሪዛ ስክሪን ላይ የሚተውናቸው ድንቅ ገጸ ባህሪያት ብቻ ሳይሆን በህይወት አውሎ ንፋስ ውስጥ በመቆምም የብዙዎችን ትኩረት ስቧል። በአንድ በኩል የጤና ትግል፣ በሌላ በኩል ደግሞ የህግና የስሙ ጥበቃ። ነገር ግን አድናቂዎቹ የሚያውቁት አንድ እውነት አለ። ሪዛ ሁልጊዜም ቢሆን ከወደቀበት ተነስቶ በስራው የብዙዎችን ልብ ማሸነፍ የሚችል ጠንካራ አርቲስት ነው። ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ በማድረግም ቤተሰብ ይሁኑ።